እውነት ለመናገር ምንም የሆንኩት ነገር የለም፣ ምንም የተፈጠረ ነገር የለም። ግን ለምን እንደሆነ በማላውቀው ምክንያት ዛሬ በቃ ሙሉ ቀን ደብሮኝ ተኝቼ ካልጋ ላይ መውረድ ላቅቶኝ ነበር የዋልኩትና እንደምንም ብዬ ስነሳ ኦሬዲ 11 ሰዓት ሆኗል። ሶ ዛሬ ማርያም ነሽ ለምን ሄጄ አልሳለምን። በዛውም ደግሞ አንድ ከአሜሪካ ረጅም ጊዜ ፎሎ ሲያደርጉኝ የነበሩ ባልና ሚስቶች ናቸውና ለ30 ሰው ለነዲያን አቢልኝ ብለውኝ ነበር። ሶ በዛውም ደግሞ ለምን ሄጄ እሱን አልሰጠላቸውም ብዬ ኦሬዲ ኮፊ ሾፕ ደውዬ ለ30 ሰው የሚሆን ምግብ እንዲያዘጋጁልኝ ነግሬያቸው ነበረ። ሶ ዛሬ እሱን እንሰጣለን። በዛውም ደግሞ ትንሽ ድብርታችን እንዲለቀን ቤተክርስቲያን ሄደን ሳሊተ ምሕረት ያደኩበት ደብር ማለት ነው። እዛ ሄደን ተሳልመን እንመጣለን። እንዳያችሁት እንግዲህ ልብሴን ቀያይሬ ጉዞን ያደረኩት ወደ ሰሚት 72 ፕላዛ ግራውንድ ፍሎር ላይ ወደሚገኘው ወደ ሎቲ ኮፊ ወይም ደግሞ ወደ ራሴ ካፌ ነበር የሄድኩት። እስካሁን ድረስ መታችሁ ያልመረቃችሁ ፎሎወሮቼ አሁንም ድረስ አልረፈደባችሁም። እየመጣችሁ አሁንም ድረስ መመረቅ ትችላላችሁ። ከዚህ በፊት እንደነገርኳችሁ ደግሞ የአገልግልና የኬተሪንግ አገልግሎት መስጠት ጀምሬያለሁ። ሰው ለማንኛውም ፕሮግራም ከሀገር ውስጥም ከውጭ ማዘዝ ከፈለጋችሁ ኦርደር ማድረግ ትችላላችሁ። እንዲሁም ደግሞ ለነዲያንም እንድናበላላችሁ የምትፈልጉ ከሆነ ስልካችን ክፍት ነው። ባዮ ላይ ባለው ስልክ ቁጥር እየደወላችሁ ኦርደር ማድረግ ትችላላችሁ። እንግዲህ አምሽቼም ቢሆን የማታ ጉባኤ ላይ ደርሻለሁኝና በቃ እንደምታዩት በጣም ብዙ ግርግር ነበረ። እኔ ይዤ የሄድኩት የ30 ሰው ምግብ ብቻ ነበረ። እንደምታዩት ደግሞ የህዝቡን ብዛት ልነግራችሁ አልችልም፣ በጣም ብዙ ነበሩና ቪዲዮ ራሱ በስነሻት መቅረጽ አልቻልኩም። ኤኒዌይስ ግን የታዘዝኩትን የ30 ሰው የነዲያ ምግብ ሰጥቼ ከዛ ወደ ውስጥ ገባሁኝ። ጉባኤን ተካፍዬ መዝሙሬን ዘምሬ ወደ ቤቴ ነበር የሄድኩት። ሶ ቴንክ ዩ ጋይስ ፎር ዋቺንግ። እወዳችኋለሁ። ባይ